ጤና ይስጥልን የአብርሃም ቱ ቤተሰቦች እንደምን አላችሁ? በያላችሁበት ቦታ ሰላማችሁ ይብዛ። ዛሬ ይኸው በጣም በሚያምር አካባቢ የት ያለው ይመስላችኋል? ይሄ ሰመሪና ቴኔሲ ይባላል። በጣም ቢዩቲፉል ኔበርሁድ ነው። እንግዲህ ዛሬ ወክ እያደረግን ነው። ያው ባለፈው እንደነገርኳችሁ ጊዜያችንን ለምን 5 ደቂቃ አይሆንም ያገኘናትን ሰዓት በኤክሰርሳይዝ ማጥፋት መቻል አለብን። ወይ መሮጥ ነው፣ ወይ ጆግ ማድረግ ነው፣ ወይ ደግሞ ወክ ማድረግ ነው። ደማችንን ማንቀሳቀስ አለብን ብዬ ነው የሚያምነው። እናንተም እንደዛ እንደምታደርጉ ተስፋ አድርጋለሁ። ራሳችንን በኤክሰርሳይዝ እንገንባ እላለሁ። ዛሬ የመጣሁት ያው አንዳንድ ኢንፎርሜሽን ልሰጣችሁ ነው። የሚሰጣችሁ ኢንፎርሜሽን ግን ከስራዬ ጋር ወይ ደግሞ ስራዬን ወክዬ ኃላፊነቴን ወክዬ አይደለም፣ በራሴ ነው። በራሴ የግል አስተያየት ነው፣ የግል ኢንፎርሜሽን ነው የሚሰጣችሁ። እናንተም እንደዛ ተቀብላችሁ ጥያቄ ካላችሁ እንድትጠይቁኝ ወይ ደግሞ ኮሜንት ላይ እንድትተው ፈልጋለሁ። ማንኛውም በቴኒሲ ውስጥ ያላችሁ ቤት ኦን ያረጋችሁ የቤት ባለቤት የሆናችሁ አንድ የሚጠቅም ፕሮግራም ልነግራችሁ ነው የመጣሁት። ያው የማታውቁ ከሆነ የምታውቁ ከሆነ ተጠቀሙበት፣ የማታውቁ ከሆነ ግን እንድታውቁና እንድትጠቀሙበት ነው። ይሄም 2 ፕሮግራም አለ፣ በሲቲና በስቴት የሚመራ ታክስ ፍሪዝ እና ታክስ ሪሊፍ ይባላል። ታክስ ፍሪዝ ማለት ለምሳሌ ታክሳችሁ ዛሬ በየቤታችሁ ታክስ 2000 ከሆነ በዚህ አመት ለዛ ፕሮግራም ብቁ ከሆናችሁ ለሚቀጥለውም አመት 2000 ይሆናል ማለት ነው። የሚቀጥለውም 2000 ነው የሚሆነው። ታክሳችሁን ፍሪዝ አረጋችሁ ማለት ነው። ግብራችሁ ከዛ በኋላ አይጨምርም፣ ግን በየአመቱ ለዛ ፕሮግራም ብቁ መሆን አለባችሁ በገቢያችሁ መሰረት ማለት ነው። ስለዚህ በጣም ትልቅ ለምሳሌ አንዳንድ ሰዎች በዚህ ፕሮግራም የዛሬ 5 አመት የዛሬ 6 አመት ለዚህ ፕሮግራም ብቁ የሆኑ ሰዎች በየአመቱ እያሳደሱ የሰዎች ታክስ በጣም ጨምሮ ሳለ የነሱ ግን ባለበት የዛሬ 6 አመት የከፈሉትን ነው እየከፈሉ የሚኖሩት ማለት ነው። በጣም ጠቃሚ ነው። ብዙ ሰዎች አያውቁም እና እንድትጠቀሙ ነው። ናሽቪል እና አካባቢ ካላችሁ በዴቪሰን ካውንቲ፣ በሌላም ካውንቲ ለምሳሌ በራዘርፎርድ፣ ዊሊያምሰን፣ ሮበርትሰን የትኛውም ካውንቲ ካላችሁ በስቴት እና በሲቲ ፈንድ የሚደረግ ፕሮግራም ስለሆነ ወደምትኖሩበት ካውንቲ እና ትረስቲ ኦፊስ ሄዳችሁ በመጠየቅ ለዚህ ፕሮግራም ብቁ እንድትሆኑ አሳስባችኋለሁ። ሌላው ለዚህ ፕሮግራም ማወቅ ያለባችሁ ለፍሪዙ እድሜያችሁ 65 እና ከዛ በላይ መሆን አለበት። እንዲሁም ደግሞ ገቢያችሁ ለምሳሌ ለዚህ አመት የ2024 ገቢ ለ2025 ታክስ 61920 እና ከዛ በታች መሆን አለበት። ሌላ ደግሞ ታክስ ሪሊፍ የሚባል ደግሞ አለ። እሱ ደግሞ ወዲያውኑ የዲስካውንት የሚሰጣችሁ ማለት ነው። ቅድም እንዳልኩት ለምሳሌ ታክሳችሁ 2000 ከሆነ የተሰጣችሁ ክሬዲት ስቴቱ እና ሲቲ ኮምባይን አድርጎ የሚሰጡት ክሬዲት 1000 ከሆነ ታክሳችሁ 2000 ነው፣ ክሬዲት 1000 ያገኛችሁ። ስለዚህ የምትከፍሉት $1000 ብቻ ነው ማለት ነው። ስለዚህ ሀፍ በሀፍ ሴቭ አረጋችሁ። ይሄ ኤግዛምፕል ነው የምነግራችሁ እና በየቦታው በየአካባቢው በምትኖሩበት የክሬዲቱ መጠንም የሚለያይ ይሆናል ማለት ነው። ለዚህ ፕሮግራም ደግሞ ብቁ ለመሆን ገቢያችሁ 37530 እና ከዛ በታች መሆን አለበት፣ የ2024 ገቢ ማለት ነው። እና ለዚህ ብቁ ለመሆን 65 አመትና ከዛ በላይ መሆን ይጠበቅባችኋል። እንደዛ ካልሆነ ደግሞ በተለያየ በስራ ይሁን በአክሲደንት ይሁን በምን ይሁን አካለ ስንኩል ሆናችሁ ዲስኤብልድ ሆናችሁ ከሶሻል ሴኩሪቲ ደግሞ እርዳታ የምታገኙ ከሆነ ያንን ዶክመንት ይዛችሁ ድራይቨር ላይሰንሳችሁን ሜዲኬር ካርዳችሁን ይዛችሁ ከመጣችሁ አፕሊኬሽኑን ፕሮሰስ እናደርግላችኋለን ማለት ነው። ቤኔፊቱን ታገኛላችሁ። ለዚህ ፕሮግራም ለዲስኤብልድ ለሆናችሁ እድሜ አይጠይቅም፣ በማንኛውም እድሜ ሊሆን ይችላል ማለት ነው። ታክስ ፍሪዙን አታገኙም፣ ግን ኢንካማችሁ ከፈቀደ ታክስ ሪሊፉን ያ ዲስካውንቱን ልታገኙ ትችላላችሁ ማለት ነው። ሌላኛው ግሩፕ ቬተራንስ ወይ ደግሞ የወታደሮች በስራ ቦታ በአገልግሎት ላይ የተሰበሩ አካለ ስንኩል የሆኑ 100% ዲስኤብልድ የሆኑ
100% ዲሰብል ማለት መንቀሳቀስ የማይችል ሰው ማለት አይደለም። የተለያየ አካል ነው ዲሰብልድ የሚሆነው ማለት ነው። ስለዚህ ለነሱ የኢንካም ሊሚት የለውም። ለምሳሌ የቬተራንስ ባሉ ከሞተ ሚስቷ ያንን ቤኔፊት ልታገኝ ትችላለች። ሚስት ደግሞ ከሞተች የእሷ ባል እስከሆነ ድረስ እሱ ሊያገኝ ይችላል ማለት ነው። ለነሱ ኢንካም አንጠይቅም ማለት ነው። ስለዚህ እነኚህን ፕሮግራሞች በጣም ጠቃሚ ፕሮግራሞች ስለሆኑ ሜትሮ ትረስቲ ቀረብ ብላችሁ መጠየቅ ትችላላችሁ። ኢንፎርሜሽኑን ወይ ደግሞ ዳይሬክትሊ እኔንም መጠየቅ ትችላላችሁ። ሊረዳችሁ ዝግጁ ነኝ ኤኒ ታይም። በተለይ ናሽቪል አካባቢ ካላችሁ ወይ በኮመንት ወይ ደግሞ በምታውቁኝ በስልክ መጠየቅ ትችላላችሁ። ሌላ ጊዜ በሌላ ጠቃሚ ኢንፎርሜሽን እስከሚመጣ ድረስ ቸርን ሰንብት። ዳና ሁኑልኝ። አብርሃም ቶቢን ደግሞ ሼር፣ ላይክ፣ ሰብስክራይብ ከማድረግ ወደ ኋላ አትበሉ። ይሄንን ዩቲዩብ እናሳድግ፣ ብዙ ነገር እንማማርበታለን። ባለፈውም እንዳልኩት በጣም የምንደነቅበት የምንደራረስበት ለብዙ ነገር መፍትሄ የምናመጣበት ዩቲዩብ ይሆናል ብዬ ተስፋ አደርጋለሁ። ዳና ሁኑ። ቸርን ሰንብት። ወዳችኋለሁ። መልካም ቀን